አሁን አንተ ኢየሱስ ክርስቶስ ሰው ልጅ እያልክ ነው? አዎ ሰው ነኝ ብሏል ራሱ አይደል እንዴ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ተመስገን ከፈጣሪ። እሱ ነው ዋና ነገር። እዚህ ጋር የሆነ ነገር ተካክዬ ነበርኩ ነው ዛሬ። ኢየሱስ ክርስቶስ ሰው ልጅ ነው። እኔ አሁን ሰው ልጅ ከሆነ እኛ አሁን ለምሳሌ ክርስቲያኖች ለሰው ልጅ ነው እንጂ የሚያመልከው ሰው ልጅ ሆኖ ነው። እንደ ሙስሊሞች ያን ማነው ፍጡር ነው የምታመልኩት? ማሙን ፍጡር ነው። ይኸውልህ ተመስገን፣ እኔ ልንገርህ አንድ ነገር በቅንነት ነው የምነግርህ። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ሁሌ ነው የምነግራችሁ። ስመ ወላህ ብያለሁ። የቂያማ ቀን ምስክር ነው መሆንባችሁ በላያችሁ ላይ ነግራችኋለሁ። ሁጃ ቆሞባችኋል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ አላህ የሚናገረው እንደዛ ነው። በኢሳ በኩል ኢሳ የተናገረውን ነገር በአላህ ላይ ያሻረከ ሰው አላህ በእርሱ ላይ ጀነትን እርም አድርጎበታል ነው የሚለው። መኖሪያው እሳት ነው ተብሏል። ሰውና ፍጡር መሆኑን ከተረዳ በኋላ ካመለክ መቀመጫ እሳት ነው የሚሆነው የማንኛውም ሰው። አላህ ይጠብቅ። ከዛ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ ብሏል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የናዝሬቱ ኢየሱስ በድንቅና በታምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና there is only one God and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ እሱም ሰው ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። እግዚአብሔር ደግሞ ምን አለ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሰው አይደለሁም ከሚለው ከአንዱ አምላክ እየሰማ ሲያስተላልፍ የነበረው መካከለኛ ሆኖ በመካከል ላይ ያለው ኦንቶሎጂካሊ ሰው ነበር የነበረው። ሜታፊዚካሊ ደግሞ ነብይና መልእክተኛ ነበር የነበረው። ያንን ሰው ከሆነ ሰው ፍጡር ነው አይደል? ተመስገንዬ ሰው ፍጡር አይደለም ነው? ፍጡር ነው። አዎ ፍጡር ታዲያ እንዴት ይመለካል? ኢየሱስ ሰው መሆኑን ካመናችሁ አሁን ለምሳሌ አንድ ብቻ ጥያቄ በይቅርታ ልጠይቅ። አሁን ሙስሊም ላይ መሐመድ ሰው ልጅ አይደለም? መሐመድ ሰው ልጅ ነው። እሳቸው ኦንቶሎጂካሊ ሰው ብቻ ናቸው። መልአክም አይደሉም አምላክም አይደሉም፣ ሰው ብቻ ናቸው። እናንተ እነሱ አሁን ሙስሊሞች እነሱ እያመልኩ አይደለም እንዴ? አያመልኩ? መሐመድን ረሱል ሰለላሁ ዐለይሂ ወሰለም አያናመልክ። ነብያችን ናቸው፣ መልእክተኛችን ናቸው። ካላህ ዘንድ የመጡ እንወዳቸዋለን፣ እናከብራቸዋለን። አዎ ሰው ናቸው። ኦንቶሎጂካሊ ሰው ብቻ ናቸው። እንዳንተ እንደኔ ሰው ናቸው። ራሱ ከሴት ከእናት ከአባት የተወለዱ ሰው ናቸው። ነብይ ናቸው። ኢየሱስ ክርስቶስና አሁን ለምሳሌ መጽሐፍ ቅዱስ ያለው ዳዊት፣ አብርሃም፣ ይስሐቅ እነሱ አንድ ናቸው እንዴ? እነሱ ተላላኪ ናቸው አይደል እንዴ? ዳዊትም ሰው ነው። አዳምም ሰው ነው። ምንድን ነው? ጥንዚዛ ነው? ድመት ነው? አይጥ ነው? ድንጋይ ነው? አይደለም፣ ሰው ናቸው። ሰው ናቸው። ኢየሱስ ክርስቶስና ዳዊትና አንድ ናቸው። እነሱ ሰው ናቸው ነው። ኦንቶሎጂካሊ ሰው ናቸው። መልአክ አይደሉም። እንግዲህ አምላክም አይደሉም። ራሱ የሚመለኩም አይደሉም። አምላክ የሚመለክ ነው። እነሱ አምላክ አይደሉም። ሰው ናቸው። አዎ ኦኬ ሁሉም ሰው ናቸው። አሁን መጽሐፍ ቅዱስ ምን ይላል? እዚህ ጋር ዳዊት ተላላኪ፣ እንደ ይስሐቅም አብርሃምም ተላላኪ፣ ኢየሱስ ክርስቶስ እንደ እነሱም ተላላኪ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻውን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። መልእክተኛ ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ እንደዛ ነው። የቃል ኪዳኑ መልእክተኛ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ ይመጣል ነው የሚለው። ስለሱ ሲናገር በትንቢት መልእክተኛ ነው፣ የፈጣሪ መልእክተኛ ነው።
እሺ እኛ ክርስቲያኖች ግን ለምሳሌ ሰው ነው እንደ እያመልከ ያለው እንዴት ነው ነገሩ? አዎ ሰው ነው እያመለካችሁ ያላችሁት፣ ምንም ጥርጥር የለውም። መለኮት የተዋሃደው ሰው ብላችሁ ነው የምታምኑት። ሰው ነው የምታመልኩት። ሰው እንደ ሞቱ ተነስቷል የምንበለው በየአመቱ ኢየሱስ ክርስቶስ ከሞት ተነስቷል። ታዲያ ምንድነው? እና አምላክ ነው የሚሞተው እንዴ? ሞተር የተነሳ ለመጥፎት ያለ መጻውርሳ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡ በማይችለው ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻልም አለ። የሚሞት አይደለም ራሱ። ዕንባቆም 1:12 ላይ እንደዛ ነው። አንተ የተቀደስክ አምላክ ነህ አትሞትም ነው የሚለው። አትሞትም የሚሞት አይደለም። የሚሞት አምላክ የለም ራሱ። አምላክ ከሞተማ ጽንፈ ዓለሙ ማን ሊያስተዳድር ነው? ፈጣሪ ሞተ? አንተ አይደለም ሞተ ይቅርና አንተ እጅ ላይ ሻይ ይዘህ እንቅልፍ ሽልብ ቢያደርግህ ሻዩ ምን ይሆናል? ተመስገን ምን ይሆናል? ይደፋል። ፍጥረተ ዓለም ፈጣሪ ሞቶ ፍጥረተ ዓለም ዝም ብሎ የሚኖር ይመስላል? ይኖራል? አይኖርም። ያ ነው ያለው ነገር። ስለዚህ ፈጣሪ ሞተ። ፈጣሪ ከሞት የሞቱን ይነሳል እያሉ እየሰበኩ አይደለም? አሁን መጽሐፍ ቅዱስ አለ አይደለም እንዴ? ወይ የሞተው ሰው ነው በቃ አለቀ። ከሞተም ሰው ነው የሞተው። ከሞተሽ ኢየሱስ ክርስቶስ የሞተው እንደት ነው? የሞተው ሰው ላይ እንደ አይን የሚያየው ሰው መጀመሪያ አይን ያል እሱ ካወራ ለምሳሌ እጅ የሌለውን እውነት ነው። ሙት ያስነሳ ነበር፣ ሽባ ይተረትር ነበር፣ ለምጻምን ያነጻ ነበር። እሱ እኮ ሰው ልጅ እንዴት ሆኖ ነው የሚያደርገው አለው። እኔ አሁን እሱ ነው ግራ ገባኝ። ሰው ልጅ ያንን ነገር አድርገውታል። ማቴዎስ ወንጌል ምዕራፍ 10 ላይ እንደዛ ነው። ሙት ያስነሱ ነበር ሐዋርያቶች። ሙት አስነሱ ብሎ ልኳቸው ነበር ኢየሱስ። ጣቢታ የምትባል ሴት ሐዋርያ ሥራ ምዕራፍ 9 ላይ ጴጥሮስ አስነስቷል፣ ሙት አስነስቷል። ኤልሳና ኤልያስም ሙት አስነስተዋል። ምን ትላለህ? ሙት አነስተ ኦኬ፣ ሙት አስነስተዋል። አዎ። ስለዚህ ሙት ማስነሳት ለአንድ እምነት ማረጋገጫ ማስረጃ ሆነ። አሁን እዚህ ጋር እሺ ሙት ማስነሳት ለአምላክነት ማስረጃ መሆን አይችልም። አምላክነትን አይደለም ያሳየው፣ አያሳይም። አሁን ኢየሱስ ክርስቶስ እዚህ ጋር በመጽሐፍ ቅዱስ ምን ያለ መሰለ? አሁን ለመጽሐፍ ቅዱስ ላይ ውሃ ውስጥ መንገድ አለ፣ እሳት ውስጥ መንገድ አለ ብሎ እየሰበከ ነው። ሰው ልጅ እንዴት እሳት ውስጥ ያልፋል? እንዴት ውሃ ውስጥ ያልፋል? እግዚአብሔር ለምን እያለፈ ያለው? እኛ የሚያመልከው አምላክ እስራኤላውያን ከግብጽ ባርነት ከወጡ በኋላ በኤርትራ ባህር ግድግዳ ሆኖ በውሃ ውስጥ አልፈዋል። እውነት ነው። አናንያ አዛርያና ሚሳኤል የሚባሉት ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ እሳት ውስጥ ተጥለው በእሳት ውስጥ ሳይነካቸው ሳያቃጥላቸው አልፈዋል። ተአምር ነው። ዳንኤል ምዕራፍ 6 ላይ ዳንኤል የአንበሶቹ ጉድጓድ ውስጥ ተጥሎ ምንም እንስሳቶቹ ሳይበሉት ተርፈዋል። ይህ ምንድን ነው? ተአምር ነው። ተአምር የለም አላለም፣ ተአምር አለ። እና ይህን ይመስላል ወንድማችን፣ በርታ እሺ። እሺ አሁን እመጣለሁ። ታንኪዩ። ሌላ ጊዜ እመጣለሁ።